እጥረትና ድክመት እስቲግላል ለማድረግ በመጠቀም በቃ ችግር የለም አሁን ጠይቀኛለች በከታኛለች እኔ ማን ይፈሳል ድግባና ትወልድም ታሳድገው እኔ ቀስ ብዬ አስተሳክል ብለው የሚሉ ወንዶች ናቸው። ስለዚህ ሴቶች ጋር ብቻ ለምንድን ነው እኛ የምናተኩረው? ሀያታቸው አለቀባቸው። ተጨማሪ ነገር አለ በዚህ ላይ? አዎ ቢስሚላህ ወንዶቹ ጋር ያለው ባይነኝ ነኝ። ምክንያቱም አንድ ሴት አንድን ባል ለማግባት ስትፈልግ መጀመሪያ የሚመጣው እንደ ባህላችን ወስደ ነው ምናልባት ከሸሪዓ አኳያ ኡስታዝ አብዱል መጂድ ጠቅሶታል። ሴቶቹ ምንድነው አይጀምሩም ወይም ደግሞ አገባህም አላገባህም የሚል ነገር አለ። ወንዱ ጋር እንዲመጣ ተታደርገው ሊሆን ይችላል። የመጀመሪያው ግን ችግር ያለው ወንዱ ጋር ነው ባይነኝ። ለምን ሴቷን አቅሎ የማየት ሴቷን ቫልዩ ማሳጣት እሷ ጋር ያለው ብር ነው እሷ ጋር ያለው የሆነ ነገር አለ በሚል እሱ ጋር ነው ያለው ችግር። ወንዱ ጋር እጅግ በጣም ወንዶቹ ጋር ነው ምናልባት በግልጽ የሚናገሩ አሉ። በነገራችን ላይ በግልጽ የሚናገሩ ወንዶች አሉ። እኔ እኮ ስመጣ ብር እሰጥሃለሁ እንዲህ አደርግልሃለሁ ብለሽ ነው ስለዚህ የታለ ያደረግሽልኝ ነገር ብሎ ከበቃ ብር ካልሰጠሽኝ እፈታሻለሁ እያለ የሚያሸማቅቅም እንዳለ በግልጽ ማለት ነው። አንዳንድ ወንድ ደግሞ ቢሰጠውም በቃ ትልቅ እንትን የሆነ ወንድ አለ ሐቂቀተን በቃ አክብሮ ልጅ እንድትወልድለት የሚንከባከባት ምናምን ወንዶች አይጠፉም። ይሄን ስንል ፊጣሪ ኦፋሪ ጥሩም አለ መጥፎም አለ እና አንዳንድ ወንዶች መኪና ገዝተውላቸው ኢቃማ አድርገውላቸው ምናምን አድርገውላቸው ተንከባክበዋቸው ሴቶቹ ልጅ ወልደውላቸው ለቁም ነገር የበቁ ወንዶችም እናውቃለን። ልክ ነው ኡስታዝ። በተለይ አሁን እያየን ያለ ነው ወንዶቹ ጋር ነው ያለው። ወንዶች ጋር ምን አለ መሰለህ የበላይነት ይሰማቸዋል። የበላይነት በሚሰማበት ሰዓት ላይ ምንድነው የሚያመጡት? ገንዘቧን ካላመጣሽ ፍቹ እኔ ጋር ነው ያለው ይሄን ያክል አምጪ ከዛ በኋላ ይሄን ካላመጣሽ አልፈታሽም የማለትም ነገር አለ። ያ ሁሉ ተደርጎለት ሁላ ማለት ነው። ስለዚህ አብዛኛው ችግሮች የሚሽከረከሩት ወንዶች ጋር ነው ባይነኝ። ዱላም አለ ቅድም ስናወራው ነበር እኮ እኔም በራስ ያየሁት ማለት ነው። ከመጣው በኋላ አንድ እህት ተደብድቧ አይኗ ለ20 ቀን ያክል ደም ፈሰሰኝ ያለችኝ ነገር አለ እና ቀርጻው ማለት ነው በቪዲዮ አሳየችኝ። ወላሂ ነው የምላችሁ በጣም ነው የገረመኝ። ይሄ አይኗን ሲመታ ይሄ አይኗ ጋር ያለው ነገር ፈሶ ያንኑ ላይ ያየሁበት ጉዳይ አለ ማለት ነው። ይሄ ሰውዬ ከኢትዮጵያ በባህር ከፍላ ወደ 18000 ብር ከፍላ ይዛ የመጣች ብሯን አውጥታለች፣ ተደብድባለች፣ ተንቃለች። ስለዚህ አብዛኛው ችግር ያለው ማን ላይ ነው ብለን ስናስቀምጥ ወንዶቹ ጋር ነው። ጥርጥር የለውም የበላይነት ስለሚሰማቸው ማለት ነው። እንጂ ከዚህ በላይ የሰማሁት ነገር አለ ወንዶች ማለት ወንዶች ትንሽ ሰብሪን ነው ወንድ ሲጀመር ቀዋም على النساء መጀመሪያ መነሻ የለውም ፍርዳው ችግር የለም ላበስ ሸሪዓው ፈርዷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ አራያ ናቸው። ግን ከዛ በኋላ ይሄንን እስቲግላል ማለት መቀጠል የለበትም። በቅርብ እኔ የሰማሁት የዛሬ 6 ወር አካባቢ ተሳለ ሐቂቃ والله አንድ من الصلاة ተብሎ من الدعاء ተብሎ ይሰራሰው በመቶ ሺህ የሚቆጠር ብር ከአንድ ሴት ወስዶ አላየሁም ብሎ ታይቷል። ያ አንተ ቁርባ ነህ ማለት ስለዚህ ወንድነትን ተጠቅመህ የመጀመሪያ መነሻ ተበድረን ቁጭ ይልም መኪና ግዛ ከዛ በኋላ ብር መልስ። እኔ የማውቀው ወይም የማየውና እዚህ ሀገር ችግር እየማሰበው ልጆቹ ጋር ችግር አለ ግን የነሱ ችግር ከህዝቡ ጋር የተያያዘ ነው። በቃ እቺ በዚህ ሰዓት ካለገባች 40 ተገቡ እንደምታውቁት ሰዓታቸው የመውለጃ ሰዓታቸው ያልፋቸው። ስለዚህ ከዚህ አንፃር ነው የሚገቡት። አንተ ግን ወንድ ነህ 80 ዓመት 60 ዓመት አባሃው ትወልዳለህ የሷን ብር እንደምንሻ እንደምትቆጥረው ከዛ በኋላ ትደረስ ግን ሀያቱን በሙሉ ሹጎ ውስጥ ቁጭ አይሰራም። የሷን ደሞዝ والله العظيم አምጥታ 2000 ሰጣው እስኪ ቅባት 50 ብር አባንቺ ምንድነው የወደ ፍቃድ ሄደሽ ምን ይሄ ብር እኮ በቃ ምን ታች ብነው ምንድነው ያረብ ቤት አጥባ ሰሃናት ባሽንት ቤት አጥባ ያመጣችው ገንዘብ የቅባት መልሳት ጠይቀዋለች። እስኪ ኡስታዝ መሐመድ እዚህ ጋር ተጨማሪ ነገር ካለ ቢስሚላህ الرحمن الرحيم እኔ በጋብቻ ዙሪያ ብቻ ሳይሆን ሴቶች እየተበደሉ ነው በሚለው እስማማለሁ። ስንቶች ወለነ ቁብ ያለ ብዙ ሴቶችን ካስገባን በኋላ ከሰርነ የምንለው ሰዎች የምትመለከቱኝ ብዙ ትኖራላችሁ። ብዙ ሽምግልና ላይ የሚሐደርናል والله العظيم 10 7 ሴቶችን አንዳንድ ሺህ ብር ነው ቁብ ብለን ካስገባን በኋላ ሚኒባሳችንን ገዝተን ኮንዶሚኒየም ቤት ታክሲ እየከፈልን የሴቶችን ብር የምንበላ ሰዎች የለንም። ቤት ክራይ ሰብስበን 50 ሴት አስቀምጠን ክራይ ልንከፍለው ነው ይያልና
500 ብር አቅም በላይ የምንቀበል የለም ነው። ይሄንም ሊታሰብ ይገባዋል። እርግጥ በጠቅላላው እንደምታነሱት ሴቶች እየተበደሉ ነው ለሚለው ትክክል ነው። እንዳይበደሉም ብሎ ኢስላም ያስቀመጠው ነገር አለ። በغير محرم ሁለት ቀን ሙያ መንገድ አትሄድም ሲል ደንግጓል።